የእናንተን አላውቅም እኔ ግን ሀገር ሰላም ነው ብዬ ከዛ በኋላ በዘንድሮ የዓለም አገር አቋራጭ ቻምፒዮንሺፕ ውድድር ላይ የኢትዮጵያውያን አትሌቶች ሀገራችንን የሚወክሉት እነከሌ ናቸው ብዬ እኮ ቪዲዮ ልሰራ ነው። ከዛ በኋላ ያየሁት ዜና ምንድን ነው የሚነግረኝ? ኢትዮጵያውያን አትሌቶች ቪዛ እንደተከለከሉ ነው ወደ አሜሪካ ለመሄድ። ይሄ ውድድር በታልሃሲ ወይም ደግሞ አሜሪካን ሀገር በሚገኘው በፍሎሪዳ ስቴት ዋና ከተማ የሚካሄድ ውድድር ነው። ስለዚህ ኢትዮጵያን ይወክሉ የነበሩ ተጫዋቾች እስኪ ዜናውን ሲጀመር ከእናንተ ጋር ነው አብሬ የማነበው። ስለዚህ በወንዶች 10,000 ሜትር በጃን ሜዳ በተደረገው በቻምፒዮንሺፕ ውድድሩ ላይ ከ1 እስከ 6 የወጡት ሯጮች ነበሩ ወይም የወጡት አትሌቶቻችን ነበሩ የሚሳተፉት። በረከት ነጋ፣ በሪሁ አረጋዊ፣ ታደሰ ወርቁ፣ ሀጎስ ኢዮብ፣ ቢኒያም መሀሪና ንብረት ክንዴ እነዚህ 6 ተወዳዳሪዎች ነበሩ የሚሄዱት። ከዛ በኋላ በተጠባባቂ ደግሞ ሲዳ አማን እና እንደ ሌትስረን.ኮም ዘገባ ከነበረ በረከት ነጋ ያው ያልተጠበቀ ባለድል ነው በማለት ነው የተናገረው። ምክንያቱም በሪሁ አረጋዊና ቢኒያም መሀሪ ከነበራቸው ልምድ አንጻር በጃን ሜዳ የነበረውን ውድድር ያሸንፋሉ ተብሎ የተጠበቁት እነሱ ነበሩ። ስለዚህ ሳይጠበቅ ነው በረከት ነጋ አንደኛ ውድድሩን የወጣው በማለት ነው የተናገረው። እናም ሁሉም ጥሩ አቋም ላይ የሚሆኑ ከሆነ በረከት ነጋም የመጀመሪያ ተሰላፊ ሊሆን ይችላል። ስለዚህ ነገር ግን ይለናል USA win over this team certainly does not seem impossible። ስለዚህ ይህ ቡድን የኢትዮጵያ ቡድን አሜሪካ ሄዶ አለማሸነፉ የማይሆን ነገር አይመስልም ብሎ ነበር የዘገበው። ይሄ ዘገባ የወጣው በነገራችን ላይ በሌትስረን.ኮም ከ2 ሳምንት በፊት ነበረ። ወደ ሴቶቹ በምንመጣበት ጊዜ ደግሞ አሳየች አይቸው አንደኛ በጃን ሜዳ ውድድር ላይ አዲስ አበባ ላይ አንደኛ ወጥታ ነበረ። መላል ስዩም ሁለተኛ፣ ሹሬ ደምሴ ሶስተኛ፣ አለም ንጉስ አራተኛ፣ ለምለም ንብረት አምስተኛ፣ ሰናይት ጌታቸው ደግሞ 6ኛ በመውጣት በሴቶች ሀገራችንን ይወክላሉ ብሎ ሌትስረን.ኮም የዘገባቸው 6 አትሌቶቻችን እነኚህ ነበሩ። ከዛ አለሽኝ ባወቀ ደግሞ ተጠባባቂ ሆና ትቆያለች የሚል ዘገባ ነበር የወጣው። እናም ይሄ ወጣት ቡድን ነው በማለት ነው የተናገረው። እና ነገር ግን ይህንን ውድድር ኬንያውያኖች በተለይ የሴቶቹን የ10,000 ውድድር ኬንያውያኖች ሊያሸንፉት ይችላሉ። ኬንያ ሉክስ ላይክ they will start as favorites team በማለት ነው የተናገረው። ምክንያቱም የኬንያ የሴቶች ቡድን በቢያትሪስ ሽበይት እና በአንገስ ጌቲች ስማቸውን በትክክል ብዬ ተስፋ አደርጋለሁ። ስለዚህ በእነሱ ስለሚመራ ኬንያውያን በሴቶቹ ኢትዮጵያውያንን የማሸነፍ እድላቸው ከፍተኛ ነው በማለት ነበር የተናገረው። በዱላ ቅብብር ላይ ደግሞ በወንዶቹ አሸናፊ ኢማና እና ይበልጣል ጌታሁን ለማለት ይመስለኛል እዚህ ጋር ሌትስረን.ኮም የዘገበው። እነሱ ሁለቱ በይበልጣልና በአሸናፊ ኢትዮጵያ ትወከላለች ብሎ ነበረ። ወደ ሴቶቹ በምንመጣበት ጊዜ ደግሞ ሂሩት መሸሻና ኬና ቱፋ ሁለቱ ሀገራችንን ይወክላሉ ተብለው ነበረ። ስለዚህ ሜዳሊያ የማግኘት በዚህ በዱላ ቅብብሉ ውድድር ላይ ሜዳሊያ የማግኘት ተስፋ አላቸው። ነገር ግን ያው የኢትዮጵያ ብሔራዊ ቡድን በዚህ ልምድ የሌለው ነው። ስለዚህ አሜሪካ፣ አውስትራሊያ እና ኬንያ ከኢትዮጵያ ብሔራዊ ቡድን ይልቅ እነሱ የማሸነፍ ተስፋ አላቸው የሚል ዘገባ ነበር የተናገረው። ከዛ ከ20 ዓመት በታች ያለው ዝርዝር ግን ገና አልተጠናቀቀም ወይም ይፋ አልሆነም ብሎ ነበር ሌትስረን.ኮም የዘገበው። ስለዚህ ኩዶስ ቱ ኢትዮጵያን ፌዴሬሽን ፎር ኮንቲኒዊንግ ዜር ኤጅ ቬሪፊኬሽን ትሩ። ስለዚህ ያው የእድሜውንም ጉዳይ ቬሪፋይ በማድረግ ወይም በማረጋገጡ የኢትዮጵያን ፌዴሬሽን አመስግኗል እዚህ ጋር። እና 5 ቴስቶች ወይም ደግሞ 5 ቴስት ምንድነው ቴስት በአማርኛ የምንለው መመዘኛ I don't know how to translate that። ለማንኛውም 5 ቴስቶች ኮንዳክት ተደርገው ተሰርተው እንደነበር ነው የሚገልጸው። ለማንኛውም ወደ
ቪዛ ክልከላው እንሂድ። ስለዚህ ቪዛ ክልከላው ረኒንግ ማጋዚን .ca ወይም ደግሞ ረኒንግ ካናዲያን ረኒንግ ያወጣው ዘገባ ነው እና አሜሪካ ለ14 ኢትዮጵያውያን አትሌቶች በዓለም የአገር አቋራጭ ቻምፒዮንሺፕ ውድድሩ ላይ እንዳይሳተፉ ለ14 ኢትዮጵያውያን አትሌቶች መከልከላቸውን ነው የሚዘገበው። ስለዚህ እዚህ ዘገባ ላይ ፊት ለፊት እየተመለከትኳት ያለሁት ጀግናው አትሌታችን ለተሰንበት ግደይን ነው። እና ስለዚህ ምንድን ነው የሚለው ለምሳሌ ላለፉት 10 ዓመታት ኢትዮጵያ በእያንዳንዱ የዓለም የሀገር አቋራጭ ቻምፒዮንሺፕ ውድድር ላይ ሜዳሊያ አሸንፋለች፣ በእያንዳንዱ ማለት ነው። ስለዚህ የ44 ዓመት የበላይነት ምንድን ነው የማይታመን ነገር ነው በማለት ነው የገለጸው። ኢትስ አን አንቢሊቨብል 44-year streak built on dominance and talent በበላይነትና በብቃት ላይ የተመሰረተ የ44 ዓመት የማይታመን የበላይነት መሆኑን ነው የሚገልጸው። ስለዚህ አሁን ግን ይህ የ44 ዓመት እንግዲህ የበላይነታችን ስጋት ላይ እንደወደቀ ነው የሚገልጸው። ምክንያቱም ማክሰኞ ዕለት ከ10 በላይ ኢትዮጵያውያን ወደ አሜሪካን ሀገር መጓዝ እንዳይችሉ ወደ ፍሎሪዳ ተጉዘው ሀገራቸውን እንዳይወክሉ ቪዛ እንደተከለከሉ ነው የሚገልጸው። ስለዚህ ያው እንደ ሌትረን.com ዘገባ ከሆነ የኢትዮጵያ የአትሌቲክስ ፌዴሬሽን የዘገበው ምንድን ነው ከ20 ዓመት በታች የሚወዳደሩት አትሌቶቻችን ከ18ቱ 14ቱ ቪዛ አፕላይ አድርገው ወይም ደግሞ ቪዛ አመልክተው አዲስ አበባ በሚገኘው በአሜሪካ ኤምባሲ እንደተከለከሉ ነው የሚገልጸው። ስለዚህ ሁለቱ የዱላ ቅብብሉ ላይ የሚወዳደሩ ናቸው። 4ቱ ደግሞ የአዋቂ ውድድር ላይ የሚወዳደሩ አትሌቶቻችን ናቸው በማለት ነው የተናገረው። ስለዚህ አሁን ለምሳሌ ጆናተን ጎልት በኤክስ ድረገጹ ላይ የተናገረው ምንድን ነው ኢትዮጵያ አንድ ዋን ማን ፕላስ 3 ወመን፣ ስለዚህ ከ20 ዓመት በታች ባለው ውድድር ላይ 1 ወንድና 3 ሴቶች ብቻ እንደምታሳትፍ ነው የሚያወራው። ስለዚህ የኢትዮጵያ ፌዴሬሽን እንደተናገረው ከሆነ ቢያንስ 14 አትሌቶች ቪዛ አፕሊኬሽናቸው ሪጀክት እንደተደረገ ወይም ደግሞ ተቀባይነት እንዳላገኘ ነው እንግዲህ የገለጸው። እናም Ethiopian under 20 men's streak of 36 straight team medals will end። ስለዚህ ኢትዮጵያ በተከታታይ 36 ሜዳሊያዎችን ማግኘት ችላ ነበረ ከ20 ዓመት በታች ባሉት የወንዶች ውድድር ማለት ነው። እና ያ በተከታታይ 36 ጊዜ ሜዳሊያ ያገኘንበት ጉዞ ሊቋረጥ እንደሆነ ነው የሚገልጸው። የኢትዮጵያ የመጀመሪያ እቅድ ብሎ የሚያወራው ካናዲያን ረኒንግ ምንድን ነው? ያው ኢትዮጵያ 6 ወንዶችን እና 6 ሴቶችን ከሁሉም እድሜዎች በተወጣጡ ለመላክ አስባ ነበረ። ነገር ግን ከወንዶች የሚሳተፈው አየለ ሰውነት ብቻ ነው፣ እሱ ብቻ ነው ቪዛ ያገኘው ማለት ነው። ስለዚህ ለዚህ ውድድር 4 ሯጮች ነበሩ አንድን ሀገር ወክለው የሚሄዱት። እናም ኢትዮጵያ ያንን ማድረግ አትችልም። ስለዚህ ለ44 ዓመታት ያህል ይዘነው የቆየነውን የሜዳሊያ የማሸነፍ ቁጥራችንን ወይም ስትሬካችንን ወይም ክብረ ወሰናችንን ነው እንግዲህ ለማሳካት የማንችለው። ምናልባት አየለ ሰውነት ያሸንፍ ይሆን? እኔ በበኩሌ ስለ አየለ ሰውነት ገና ዛሬ ነው እየሰማሁ ያለሁት። ብቸኛ የሀገራችን ተወካይ ስለሆነ ሀገራችንን ወክሎ በዚህ ውድድር በወንዶቹ ከ20 ዓመት በታች የሚሳተፍ ብቸኛ ሯጫችን ስለሆነ እኔ በበኩሌ መልካሙን ሁሉን እንደው አሸንፈ ብታቃጠላቸው ደስ ይለኛል። እሺ እንቀጥላለን ማንበቡን። ስለዚህ ይሄ በአዋቂዎች ላይ ብዙም የከፋ አይደለም ነው የሚለው እና ሌትስረን.com እንደዘገበው ከሆነ ኢትዮጵያ በቪዛ ምክንያት የታገዱትን ወይም ቪዛ ማግኘት ያልቻሉትን ሯጮችን መተካት እንደቻለች ነው እዚህ ጋር እያወራ ያለው። ስለዚህ ያ በወንዶችም በሴቶችም እና በዱላ ቅብብሉም ኢትዮጵያ ያንን ማድረግ እንደቻለች ነው የሚገልጸው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ምንድን ነው ያለው? ዲሴምበር 12 አሁን ዛሬ በፈረንጆቹ ይህንን ዜና እንኳን ሳቀርብላችሁ
ጃንዋሪ 9 ላይ ነን ያለ ነው። ከዚህ 9 ቀን አለ፣ ከዛ 18 ቀን አለ። ስለዚህ ብዙ ቀን ሆኖታል ቪዛ አፕላይ ካደረጉ ወይም ቪዛ ከጠየቁ ማለት ነው። እናም ስለዚህ ከመጀመሪያዎቹ 34 የቪዛ ጥያቄዎች መካከል 23ቱ ተከልክለው ነበረ። ለሁለተኛ ዙር ቪዛ ተጠይቆ ከሳምንታት በኋላ ስለዚህ ያም ተመሳሳይ ውጤት ይዞ እንደመጣ ነው የሚገልጽልን። የካናዲያን ረኒንግ ያው ከኢትዮጵያ አትሌቲክስ ጋር ሰዎችን ለማናገር ሞክሮ እንደነበር ነው እዚህ ጋር ሪፖርቱ የሚገልጸው ወይም ዘገባው የሚያወራው። ነገር ግን ቪዛዎቹ ለምን እንደተከለከሉ ያው የኢትዮጵያ አትሌቲክስ ፌዴሬሽን ማብራሪያ እንዳልሰጠ ነው እዚህ ጋር እያወራ ያለው። ይሄ ጉዳይ ወይም የቪዛ መከልከል ኢትዮጵያ ብቻ ያጋጠማት ችግር አይደለም። ኤርትራም በተመሳሳይ መልኩ ጎረቤት ሀገራችን ኤርትራም ተመሳሳይ ችግር እንዳጋጠማት ነው የሚገልጸው እና ኤርትራ ከዚህ በፊት ላለፉት 2 የዓለም የአገር አቋራጭ ቻምፒዮንሺፕ ውድድር ላይ ሰርቢያና አውስትራሊያ በተካሄዱት ውድድሮች ላይ ከ10 በላይ አትሌቶችን ማሳተፍ ችላ ነበረ። ነገር ግን አሁን እንግዲህ ጁን ፕሬዚዳንት ዶናልድ ትራምፕ በፈረንጆቹ ሰኔ 2025 ላይ በወጣው ሕግ መሰረት ወይም በወጣው እገዳ መሰረት ተወካይ መላክ እንዳልቻለች ወይም ኤርትራን ሊወክሉ የሚችሉ ሯጮችን መላክ እንዳልቻለች ነው እዚህ ጋር የሚገልጸው። ስለዚህ የዓለም አትሌቲክስ የኢትዮጵያን ጉዳይ ሚድ ዲሴምበር ወይም ደግሞ አሁን ጃንዋሪ ላይ ነን ያለ ነው፣ የፈረንጆቹ ያለፈው ወር የዲሴምበር መሀል ላይ የኢትዮጵያን ጉዳይ እንዳወቀው ነው የገለጸው እና ሌትስራን.com ምን ብሎ ነው የዘገበው? የዓለም አትሌቲክስ ፕሬዚዳንት ሰብኮ ስሙን በትክክል ብያለሁ ተስፋ አደርጋለሁኝ። እሱ ከአሜሪካ የኦሎምፒክና የፓራሊምፒክ ኮሚቴ ላይ ይህንን ጉዳይ መፍትሄ ለማግኘት አብሮ ሲሰራ እንደነበረ ነው የገለጸው። ስለዚህ እሱ ምንድን ያለው He underlined the importance of having Ethiopia at these championships, given the country's rich history in the event. ስለዚህ የኢትዮጵያ በዚህ ውድድር ላይ ካላት ታሪክ ካላት ልምድ አንጻር የኢትዮጵያ በዚህ ውድድር ላይ የመሳተፍን ጠቀሜታ በደንብ አጽንኦት ሰጥቶ እንደተናገረ ነው የሚገልጸው። ስለዚህ ምንድን ነው ያለው? It's very important that if you host a world cross country championship you have Ethiopia there. የዓለም የሀገር አቋራጭ ቻምፒዮንሺፕ ውድድር የምታዘጋጅ ከሆነ ኢትዮጵያ እዛ መኖሯ ግድ ነው በማለት ነው የተናገረው ብሎ ነው እዚህ ጋር የሚያወራው። ስለዚህ ወደ አሜሪካ የማይልኩ ቡድናቸውን ከማይልኩ ሀገራት መካከል ጣሊያን፣ ጀርመን፣ ኖርዌይ፣ ፖላንድ፣ ፖርቹጋል፣ አውስትራሊያ፣ ቼክን ይመስለኛል፣ ክሮኤሽያ፣ ዴንማርክ፣ ፊንላንድ፣ ሃንጋሪ፣ ዩክሬን፣ ቱርክ፣ ሰርቢያ እና ስዊዘርላንድ ይገኙበታል በማለት ነው የተናገረው። ስለዚህ ይሄ የቪዛው ጉዳይ በተለይ ለዓለም አቀፍ ተወዳዳሪዎች ትልቅ ፈተና እንደሆነ ነው የሚገልጸው እና ስለዚህ በተለይ ደግሞ አሁን ዓለም አቀፍ ፕሮግራሞች አሉ፣ ትላልቅ አሜሪካ ሀገር የሚካሄዱ በቀጣዩ 3 ዓመት የሚካሄዱ ትላልቅ ውድድሮች አሉ። ልክ አሁን እንደዚህ ዘገባ ከሆነ እንደ ፈረንጆች አቆጣጠር በ2026 የዓለም ከ20 ዓመት በታች ቻምፒዮንሺፕ ውድድር በዩጂን ይካሄዳል። በ2028 ደግሞ ኦሎምፒክ ጌምስ በሎስ አንጀለስ ይካሄዳል። ስለዚህ ይሄም በተለይ ለዓለም አቀፍ አትሌቶች እንደ ኢትዮጵያውያንን እንደመሳሰሉ ታላላቅ ሀገራት አክቹዋሊ ታላላቅ ሀገራት ሲሆን ትልቁ ሀገር በሩጫው ሀገራችን ኢትዮጵያ ነች። ሌላ ሀገር ራሱ መጠራት ያለበት አይመስለኝም፣ ምናልባት ኬንያ፣ ከዛ ኡጋንዳ። ስለዚህ ለዛ ስጋት እንደሚሆን ነው እንግዲህ ካናዲያን ረኒንግ እዚህ ጋር እየገለጸ ያለው። ከዛ በተጨማሪ እዚህ ጋር ካናዲያን ረኒንግ ለማንሳት የፈለገው ነገር ምን መሰላችሁ? ምስሉን ያው ተመልከታችሁታል። ከዚህ በፊት እዚህኛው ላይ ሳይሆን ወደ አትሌቲክስ ዊክሊ ዘገባ ነው የምንሄደው። ስለዚህ አትሌቲክስ ዊክሊ ያው የቪዛ ችግር የኢትዮጵያን ቡድን ወደ አሜሪካ ሄዶ ሀገሩን መወከል እንዳቃተው ነው እዚህ ጋር እየገለጸ ያለው። ስለዚህ ኢትዮጵያን ስኳድ አት ወርልድ ክሮስ ካንትሪ ቻምፒዮንሺፕ ኢን ታላሃሲ ፍሎሪዳ ኦን ሳተርዴይ ሃዝ ቢን ሂት ባይ መልቲፕል ቪዛ ሪጀክሽን። ስለዚህ ብዙ ቪዛ በመከልከላቸው ምክንያት ኢትዮጵያውያን
መሳተፍ እንዳልቻሉ በዚህ ተናግሯል። ስለዚህ ያው ሌሎች ሀገራት ይሳተፋሉ፣ ቪዛ የተፈቀደላቸው ሀገራት። ስለዚህ አሁን እስካሁን ድረስ ያሉት ዘገባዎች አትሌቲክስ ዊክሊም፣ ረኒንግ ኦር ካናዲያን ረኒንግም፣ ሌትስ ረን ዶት ኮምም ሶስቱም እንደዘገቡት ከሆነ እስካሁን ድረስ ኢትዮጵያውያን አትሌቶች ቪዛ ለምን እንደተከለከሉ ግልጽ አይደለም፣ ወይም የሚታወቅ ግልጽ የሆነ መረጃ እንደሌለ ነው የሚገልጸው። ነገር ግን ታሪክ እንደሚያስረዳን ከሆነ ኢትዮጵያውያን አትሌቶች እንደዚህ በኢንተርናሽናል ወይም በዓለም አቀፍ ቻምፒዮንሺፕ ውድድር ላይ ከደረሱ በኋላ አሳይለም ወይም ጥገኝነት እንደሚጠይቁ ነው የገለጸው። ለምሳሌ እንደ ፈረንጆቹ አቆጣጠር በ1990 ለምሳሌ ያህል ብርሃን ዳኜ በዓለም ክሮስ ወርልድ ክሮስ በዱርሃም ከተወዳደረ በኋላ ወደ ለንደን አምልጦ ለንደን ላይ አሳይለም ወይም ጥገኝነት እንደጠየቀ ነው የሚገልጸው። እንደጠየቀችው ብርሃን ዳኜ ስለማላውቃት ነው ይቅርታ አድርጉልኝ። ስለዚህ በዛም ስኬታማ እንደነበረች ነው የሚገልጸው። ስለዚህ እሷም ለብሪቴን ከዛ በኋላ መሮጥ እንደጀመረች ነው የሚገልጸው። ከዛ ደግሞ በቅርቡ ኢትዮጵያዊው አሳይለም ሲከር ሰይፉ ጀማል እና ኦማር አህመድም በብሪቲሽ ሮዶች ወይም ደግሞ በታላቋ ብሪታንያ ጎዳናዎች ላይ እንደሮጡ ይገልጻል። በቅርቡ ደግሞ በአሜሪካ ፈይሳ ለሊሳ የኦሎምፒክ ማራቶን የብር ሜዳሊያ አሸናፊ ነበረ በሪዮ 2016 ውድድር። ስለዚህ ኤሊድ ኪፕቾጌን ተከትሎ ሁለተኛ በመውጣት ለሀገራችን ኢትዮጵያ የብር ሜዳሊያ ማስገኘት ችሎ ነበረ። ከዛ ልክ ሮጦ ሲጨርስ ያው ፖለቲካል ስቴትመንት ወይም ደግሞ እጆቹን ወደ ላይ በማድረግ ያው የፖለቲካ መልእክት እንዳስተላለፈም ይሄ አትሌቲክስ ዊክሊ ዶት ኮም ለመዘገብ ሞክሯል። ስለዚህ ፈይሳ ለሊሳን በተመለከተ ያው ከውድድሩ በኋላ አሜሪካን ሀገር ለመቆየት ሞክሮ ነበረ። ነገር ግን ያው በስተመጨረሻ ወደ ሀገሩ ኢትዮጵያ እንደተመለሰ ነው ይህ ዘገባ የሚገልጸው።